ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم السلام عليكم ورحمة الله እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ኮንተንት መጥቻለሁኝ። የዛሬ ኮንተንት ደግሞ ነገ ወይም ከነገ ወዲያ ስለሚገባው ስለ አስርቱ ስለ ዙልሂጃ ቀናቶች ይሆናል ማለት ነው። ኢንሻአላህ ስለሱ ፈዳኢል በትንሹ ለመቃኘት እንዲሁም የኡስታዞችን ንግግር ለማስገባት ሞክራለሁኝ። በአላህ ፈቃድ እስከ መጨረሻው ታዩኛላችሁ ብዬ ተስፋ አደርጋለሁ። እነዚህ አስርቱ የዙልሂጃ ቀናቶች አላህ የማለባቸው ቀናቶች ናቸው። አላህ የማለባቸው ነገራቶች ደግሞ ልቅና ያላቸው ነገራቶች ናቸው። ምክንያቱም የልቅና ባለቤት ልቅና ባለው ነገር እንጂ በሌላ አይምልምና ማለት ነው። አላህም በቁርአኑ ምን ይለናል? ወልፈጅር ወለያሊ ለዓሽር በጎህ እምላለሁኝ በአስርቱ ቀናቶችም አለ። ስለዚህ አላህ ዘንዳ እነዚህ አስርቱ ቀናቶች ላቅ ያለ ቦታ አላቸው ማለት ነው። ስለዚህ እኛም ባሪያዎቹ በእነዚህ በአስርቱ ቀናቶች ላይ ልንጠቀምባቸው ይገባናል ማለት ነው። ምንድነው የምንጠቀመው? በእነዚህ በአስርቱ ቀናቶች ውስጥም ዚክር ማብዛት ይኖርብናል ማለት ነው። አላህም ምን ይለናል? ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير እነዚህም ቀናቶች ምርጥ የአላህ ቀናቶች ናቸው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተደምጠዋል። ምርጦቹ የዱንያ ቀናቶች አስርቱ የወርሃ ዙልሂጃ ቀናቶች ናቸው። ሰዎችም በሌሎች ወራት በጂሃድ ላይ ከማሳለፍም ይበልጣሉ በማለት ጠየቋቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም አሁን በሌሎች ወራት በአላህ መንገድ ላይ ጂሃድ ላይ ከመሆን ይበልጣሉ አሉ። ፊቱን በአፈር ላይ ያደረገ ወይም ሸሂድ የሆነ ሰማዕት የሆነ ሰው ሲቀር በማለት መለሱ። በዛር እና ኢብኑ ሂባን ዘግበውታል። ሌላኛው ደግሞ የአረፋን ቀን የያዙ ቀናቶች ናቸው። የአረፋ ቀን 9ኛው የዙልሂጃ ቀን ሲሆን ታላቁ የሐጅ ስራ የሚከናወንበት ቀን ነው ማለት ነው። እንዲሁም ወንጀል ወይንም ኃጢያትም የሚማርበት ቀን ነው። ሰዎች ከእሳት ነፃ የሚሆኑበት ቀን ነው። አላህ ኢትቅ ከሚያረጋቸው ያድርገን። በአስሩ የዙልሂጃ ቀናቶች ውስጥም ከአረፋ ቀን በቀር ምንም ባይኖር እንኳን የአስሩ ቀናት ትሩፋት የገዘፈ ያደርገዋል ማለት ነው። እንዲሁም ደግሞ የእርዷን ቀን ወይም ዒደል አድሃን በውስጧ የያዘች ናት ማለት ነው። አንዳንድ ዓሊሞች ዘንዳ የአመቱ ምርጥ ቀን ይህ ነው ይላሉ። ታላቁ የሐጅ ወር የውሙል ሐጁል አክበር በዚህኛው ቀን ነው ማለት ነው የሚከናወነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ዘንድ ታላቅ የሆነው ቀን የእርዱ ቀን ነው። አቡ ዳውድ እና ነሳኢ ዘግበውታል። ሌላኛውና ዋነኛው ደግሞ በዚህ ቀናቶች ውስጥ ዋና ዋና የምንላቸው ዒባዳዎች የሚካተቱበት ስለሆነ ነው። አልሐፊዝ ኢብኑል ሐጀር ፈትሁል ባሪ በተሰኘው ኪታባቸው ላይ እንዲህ ይላሉ። የዙልሂጃ አስርቱ ቀናት ከሌሎች ቀናት የተለያዩ ዋና ዋና ዒባዳዎችን ያካተተ በመሆኑ ነው። እነሱም አንደኛ ሶላትን ያካተተ ነው። ሁለተኛ ጾምን፣ እንዲሁም ሰደቃን፣ ከዛም በኋላ ደግሞ ሐጅን እነዚህን ያካተተ በመሆኑ ነው ማለት ነው። አሁን ረመዳን ላይ ብንሄድ ጾም፣ ሶላት፣ ዚክር፣ ሰደቃ አለው። ነገር ግን ሐጅ የለውም ማለት ነው። ሐጅን አላካተተም። ስለዛ ከነዚህ ሁላ ቀናቶች የበለጡ ናቸው ማለት ነው እነዚህ አስርቱ ቀናቶች። ስለዚህም በእነዚህ አስርቱ ቀናቶች ላይ በዒባዳ ልንበራታ ይገባናል ማለት ነው። በዚክር ቁርአኖችን በመቅራት በመختምም ሊሆን ይችላል። ብቻ የቻልነውን ያህል በመቅራት ፈቅራው ማ ተየሰረ ሚነል ቁርአን አይደል አላህም ያለን። ስለዛ ከቁርአን የቻልነውን ያህል መቅራት አለብን። እንዲሁም ሰላ ዐለ ነቢይ اللهم صل وسلم على سيدنا مولانا محمد እሳቸውም ላይም ደግሞ ሰላዋት ማብዛት። እንዲሁም ዋነኛው ደግሞ አላህን ማውሳት ማለት ነው። ይሄ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እነዚህን አለመርሳት። እንዲሁም ነውና ዋነኛው ነገር ደግሞ ሰደቃ ማብዛት ነው ማለት ነው። እነዛን ዚክሮችን ሰላዋትን ካረግን ሰላታችንን በቅጡም ብንሰግድ ከሆነ ሸርጦቹን አርካኖቹን አሟልተን እንዲሁም ደግሞ ቁርአናችንን
በትክክል የምንቀራ ከሆነ ሌላኛውና ዋነኛው ሰደቃ ነው አይደል? ሰደቃንም ማውጣት ማብዛት ማለት ነው። ሌላኛው ነገር ደግሞ እኛ ሴቶች ሐይድ ላይ በምንሆን ሰዓት ሁሉ ነገር ለኛ በቃ እንዳታረጉ የተባለን ይመስል ከኸይራት ነገር ላይ አብዛኛዎቻችን ምንድነው ይሄ የሚባለው እንስተጓጎላለን ነገር ያ ነገር ይታይብናል አብዛኛዎቻችን ላይ ማለት ነው። ስለዛ እኛ ሐይድ ላይ ስንሆን እኛ የታቀብነው ሰላትንና ቁርአንን ነው። ቁርአንን መሸከም አንችልም መንካትም አንችልም ሐይድ ላይ ስንሆን ማለት ነው። አይንዳ ኢማም ሸፊዒ እንደዛ አንችልም። ስለዛ ሌላውን ግን ማድረግ እንችላለን። ዚክር ማድረግ እንችላለን፣ ሰላዋት ማብዛት እንችላለን፣ ሰደቃ መስጠት እንችላለን፣ ኸይራት ነገሮችን መስራት እነዛ ነገር ላይ ማተኮር አለብን ኢንሻአላህ። ነብዩ አለይሂ ሰላቱ ወሰላም ስለዚህ ቀናቶች ብዙ ፈዳኢሎችን ተናግሯል። አላህ በቁርአን ላይ ራሱ መሃል ላይ የማለበት ወልፈጅር ብሎ አላህ ምሏል። በፈጅር እምላለሁ ወለያሊል ዐሽሪ በ10 ቀናቶች እምላለሁ። እነዚህ 10 ቀናቶች ማናቸው ሲባሉ ዙልሂጃ 10ዎች ናቸው። የዙልሂጃ 10 ቀናቶች ናቸው። ስለዚህ እነዚህ 10 ቀናቶች አላህ ዘንድ በጣም ተወዳጅ ናቸው። ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ ብለዋል ማ ሚን አያሚን አልዐመሉ ሷሊህ አሉ ከቀናቶች የለም መልካም ስራ ቢሰራበት ከሱ ጋር ሊስተካከል የሚችል በዚህ ዱንያ ላይ ቀን የለም እንደነዚህ 10 ቀናቶች የመሰለው። በኋላ ሰሃቦች ጠየቋቸው ያ ረሱላህ አላቸው በአላህ መንገድ ከሚታገለው ይበልጣል ወይ ሲሉ ነዓም አሉ። ጂሃድ የሚወጣው ከሱም ይበልጣል አሉ። ሰውየው ወጥቶ በዛው ሳይመለስ ሸሂድ ሆኖ የቀረ ካልሆነ በስተቀር በዚህ 10 ቀናቶች የሚሰሩ መልካም ስራዎች እዚህ ዱንያ ላይ ከማንም ከሚሰራ ሁሉ ይበልጣል ኢንሻአላህ። አላህ ወንጀላቸውን ከማራቸው ይተካላቸው ባሪያዎች አድርገን እንዲሁም ደግሞ ለቀጣይ አላህ አቅሙን ሰጥቶን ከቤተሰቦቻችን ጋር ሐጅ የምናረግ የረሱላህ ሰለላሁ ዐለይሂ ወሰለም ረውዳን የምንዘይር አላህ ያድርገን። ወሰላሙ አለይኩም ወራህመቱላህ። በሌላ ኮንተንት እስክመጣ እንግዲህ ፊ አማኒላህ